ቃል እንዲገባልኝ ስለምፈልግ ቪዲዮ ለመስራት አስቤያለሁ ማለት ነው። እና ሀሳቡ ምንድነው? ያው እንደምታውቁት እኔና አብርሽ ያው ፕሮሚስ አስረናል፣ ቀለበት አስሮልኛል። ከዛም ባሻገር ደግሞ ሽማግሌ ልኮልኛል። ማለት ይሄ ነገር እንደ ባህል በጣም እንትን ነው ምላችሁ። ይሄ አለ አይደለ? በኢትዮጵያ ባህል ውስጥ ደግሞ አለ ሽማግሌ ሲላክ፣ እንዲሁም ደግሞ በቤተ ክርስቲያን በቸርች እንዲሁም በኒካ ምናምን እንትን ሲባል ያው ባልና ሚስት እንደሆኑ ይታሰባል። እንደዛ ነው የሚቆጠረው። እንዲሁም ደግሞ የሆነ በአካባቢ ሽማግሌ የሆነ እንደተዋደዱ ምናምን ተደርጎ ተነጋግረው አንድ ላይ መኖር ሲጀመር ያም እንደዛው እንደተጋቡ ነው የሚቆጠረው። ከዛ ባህል ባሻገር ግን አንዳንድ የኛ ይሄ የኢትዮጵያ ማህበረሰብ የሚያምነው ነገር አለ። ሰርግ ግድ መደገስ አለበት ብሎ ያስባል። እና ከዛም ነገር አንፃር እኔና አብርሽ ያው ሁሉም ሰው እንደሚያውቀው ሽማግሌ ከተላከ ኦልሬዲ ባልና ሚስት ሆነናል ማለት ነው። ግን ያንን ነገር ደግሞ በደንብ እንዲያጠነክረው ፈልጋለሁ እኔ። ከዛ ባሻገር ከሽማግሌ ባሻገር እንዲም ቀለበት አስሮልኛል ምናምን ከዛ ባሻገር